እሺ ተነሽ ተነሽ ንገረኛ ሲያስጠላ በእግዚአብሔር እንዴት እንዳስጠላኝ ልጅ እማዬ ግን ለምን ጸበል አትይጂም? አንቺ ማርያም ወጡን አታሞቂልኝም? አንተ ከቤት ተከለኮስ ምጣዱ ኃይል ቀንስብኛል እንጀራ ማሞቅ ለርልህ እንዴ? ታዲያ አንቺ እስኪጨርሽ በራብ ልሙትልሽ? ማዘሪያት ምግብ አልሰጥም ስትለኝ እህትህማ እምቢ አትልህም። ማርዬ የኔ ቅመም በይጣድ አድርጌ ስጭሎ ወንድምሽ ማዘሯ ሁለት እንጀራ ነው የቀረኝ ጠብቆ አሙቆ ይብላ። እናንተ ትንሽ ተቆያችሁ ቤቱን በአንድ እግሩ ታቆሙታላችሁ። ተነስና ለአንተ ማቆያ ነገር ልግዛ። የተለየች አበሻ ቸኮሌት ናት ያያት ሁሉ ይመኛታል በደስታ። ወይኔ በቃ እኔ ራስ ጠይቄ ልምጣ። ሂድ ግባ እንዳትጣሉ ነግሬሃለሁ። እሺ ይሄ ላሰፈው በቃ እቴትዬ ሰላም ነው? እቺ ፈረስ፣ እቺ ሌባ፣ እቺ ሌባ በል ቶሎ በል አባቴ። እንደዚህ ካላተራረፍንማ እንዴት ብለን ልንኖር? አንቺ ጥላቢስ ይሄን ቪዲዮሽን ለእድርተኞች ሳሳይ ያን ይሄን ስድብ ትደግሚያለሽ። ወይኔ ቅሌቴ ማርዬ አርጅስ ሞትልሽ ማርዬ ምንድነው ይኸው? እንደዚህ ካላተራረፍንማ እንዴት ብለን ልንኖር? ዜድዬ ይቅርታ ይቅርታ። ዜድዬ ለኔ አይደለም ይቅርታ፣ ተጎጂው ድሩ ነው። ይቅርታ ቀልደኛ። ተይ ማርዬ አትፍረጅብኝ። የሁሉ ልጆቼ ላበላ ነው። ታዲያ ሰርተሽ እንጂ ሰርቀሽ ነው? ምን ላርግ? የሰራሁት ብክን ይላል። አንቺ ማርያ ቲማቲሙስ አረ እያመጣው ነው። ማዘሯ ግርግሙን ላንሳው ይበቃዋል እኮ። ታይ ይሁን ያቦ ማህበሬን አሳልፌ ይነሳል። ምን አገባኝ? ማርያ ምን ፈለክ? ነኝ ካርድ ግዢልኝ። ጭራሽ ልታዘኝ? አልገዛም። በእናትሽ ይሄ ነገር ጥሩ አጋጣሚ ሳይሆን አይቀርም። እሺ አምጣው። በል ካርድ እንዳትጠብቅ። ባለፈው የጠብኩበት ነው የጫማ አልከፈልክኝማ። ተጣጣቷል። ባይ እንዴ ወስጄ ይባልለው እኮ እንደሌላው ቀን ሮጣህ አትቀበለኝም? ደክሞኛል። ምን ማለት ነው? ሳይት ከጀለሶች ጋር የፊኒሺንግ ስራ ሰርተን ለነሱ ከፍሎ ለኔ ከለከለኝ። ለዛ እኮ ነው ካርድ ግዢልኝ ያልኩሽ። እሱ ጋር ለመደወል ነው። የዚህ ሰፈር ሰዎች ደግሞ ሙተው አለቁ። በቃ እሺ አይዞህ፣ በእኔም ቢሆን እንደውላለን። እሺ ደግሞ ሀቅ ነው። አልሰረክ ይሰጡሃል። እሺ ና በሉ መጣው ልጆች። ዛሬ ደግሞ ፍቅራችሁ ጠንቷል። በሉ ደህና ዋሉ። ማነው መጣው? ቆይ ሰላም ሰላም። ከጤና ቢሮ ነበር የመጣ ነው። የሚከተል ጻልቷል ነበሩ ግን አሁን የሉም። በቃ ሲመጡ እንመጣለን። ኧረ ቆይ ትንሽ ከጠበቃችሁ እናታቸው እንደምትመጣ ነግራኝ ነው የወጣችሁ። መቼ አግኝታችሁ? ዝም በያች። እንግባ በቃ። አዎ ግቡ ይሻላል። ቁጭ በይ። ልጆቹ በግምት እድሜያቸው ስንት ይሆናል? አንደኛው የሷ ኩዮች ናቸው። 4 ወይ 5 ዓመታቸው ቢሆን ነው። ነው ሄቢ። ይሄን ነገር ምን ላድርገው? ይገማል። ይሄም ቆሽሿል። እንኳን ወደ እናቴ ቤት በሰላም ተመለስ። ደሞ መጣ። ደህና አርፌ ነበር። ከአንዳንድ አስመሳይ ሰዎች አንተ ጠብቀኝ። እኔ እንዳይሆን ብቻ አስመሳይ አልከኝ። ወጣኝ። አንቺ ነሽ ብዬሻለሁ። ከኔና ካንተ ውጪ እዚህ ሰው አለ?
እሱስ የለም አያቴ። ምን ነው አንቺን ለመጠየቅ በመጣበት እዛው ባስቀረሽው ሰላሜን ነበር ያገኘሁት። መቼስ በቀን 20 ጊዜ እየደወልሽ ስትነፋረቅ የነበርሽው አንቺ ነሽ። መቼስ አያቴ ናፍቀኝ ሰላምላት እንጂ አንተ ናፍቀኝ እንዳልሆነ ጠንቀቀህ ታውቃለህ። እሱን እንኳን ተይው። ታዲያውን የት ልትሄድ ነው? ጀለሶቹ ጋር ነዋ። ወንድሜ ምን አባሽ ፈለግሽ? አንዴ ልቀፍህ ይቻላል። እሷ እኮ በውስጧ ትወድሃለች እኮ የኔ ወንድም። ጎሽ ወደደች እንዴ? ድንቄም ወደደች። አሁን ሂድ። ያምሻል እንዴ? የተሰራልሽ አንቺ ግን ጥለሽን በዛው ሸመጠጥሽና ምን አባት ይላል። አያት ያለቅም ብላኝ እኮ ነው። ግን ያበደ ጊዜ ነው ያሳለፍኩት ማለት። እዚህም ገና ታብዳታለህ። እኔን ማናደዱ ካዋጣ እናያታለን። ሂሳብ አምጪልን እስኪ። ኧረ ይሄንን ማን ነኝ የምቆልፈው? ዛሬማ እንግዳ እኮ ነሽ። ኧረ በእናትህ አይሆንም እንዴ! ወይኔ መበላት አገነተረችኝ። ለከፍስትሪን ሲጀመር መጠርጠር ነበረብኝ። ቆይ አንዴ ስልክ አውርቼ ልምጣ። አይ ማርያ፣ አይ እህት፣ የእህት ስራ። አቤት አቶ ኬቢ፣ ምን ልታዘዝ? ገና ከመምጣቴ በተንኮል ተቀበልሽኝ አይደል? እኔ ጋር ሰፋት አይቅርብህ። ምን ለዚህ ነው የኔ አፈር ገፎ መጥቼ አፈር ሳበላሽ ይገባል። ምን እሺ፣ በቃ ይሄ አንተ ቆልፈው፣ ነገ እኔ እክስሃለሁ። ሲጀመር እኮ ነግሬሽ ነበር። ወይኔ ማርያም አዋረድሽ። በል ግባና በርበሬ የጠናት ከደ እናንተ ድብድብ መቼ እንደሚያበቃ ታት የምፈልገው። በጣም ትፈጥኛለሽ። አስጨርሽ ውስቲ ቀጥል ቦስ። እንደ ወዲሽ እንዲሆንሽ አንድ ካራክተር ልስጥሽ። አንዲት ልጅ በሆነ ሰው ተናዳ ትሰክራለች። እስኪ እሱን በይልኝ። እሺ፣ እንደውም በጣም የሚያናድኝ ወንድም አለኝ። እሱን እያሰብኩ ነው የምሰራው። ይሄን ልሰድ ይቻላል። አዘገቢ ወደዛ በል። እንደዚህ ስክር ብዬ የመጣሁት ማንነትህን ልነግርህ ነው ኬቢ። ሲጀመርም ፊትህ የጅል ነው። አንተ ራሱ ጅል ነህ። በጣም ጎበዝ። አሁን አንድ ነገር ብቻ ነው የሚቀርሽ። እሱም ከኔ ጋር ቆንጆ የፍቅር ጊዜ ማሳለፍ። በዚህ አይነት መንገድ ፊልም ለመስራት በሞክር ኖሮ ድሮ ነበር የምሰራው። እሺ እንደማስበው ብቻ እንዳይሆን። ይቅርታ ኬቢ ና ማሪ። እዚህ ጋር እህቴ ምን ይሰማታል ሳትል ለብዙ ዓመታት እንደለፋው እያወቅ አንተ ግን ህልሜ ላይ ቀለድክብኝ። ታዲያ ምን ቀረኝ? መወደው ወንድሜ እንኳን ካልተረዳኝ። አንድ ድል ስጭኝ፣ ሁሉም ነገር አስረዳሻለሁ። አይ ወንድሜ፣ አይሆንም ማርዬ። አታስብ። ማዘሯ ጆኩን አይተሽዋል? ጭንቅላቴ ላይ ነው መተሽ ፈልጊው። እንዴ ማዘሯ እዚህ ጋር አይደል እንዴ? ታዲያ አንቺ ጭቱ ተሻል ዝቅ ልሽ አትፈልጊም? ሄላ ወይ እንዴት ነህ? አለሁልህ። እሺ ቤትዬ ግን አልተጠፋፋንም? አዎ። እንዴት ነው ትምህርት? ትምህርት ቆንጆ ነው። እኛ ጋርም አሪፍ ነው። ፈተና ተቀበላችሁ? ስማ ማዘሯ አጠገቤ ስለነበረች ነው። እሺ ደግሞ በጣም ናፍቀኛል እና እንዳልኩሽ እኮ 24 ሰዓት ስልኩ ላይ ተጥደሽ ሳንቲሙን ከየት ይሆንም ተመጨው ቦርሳዬን ድፈሪያትና አንገትሽን ነው የምለው። አረ አንቺ ነክቼብሽ አላውቅም። ለታክሲ ምትሰጪኛል አይደል? እሱን እያጠራቀምኩ ነው የምገዛው። አሁን ወሬውን ታይና መክተፊያውን አለቅለቃይ ስጪኝ።